ሰላም ውዶቼ፣ በየቀኑ አዳዲስ ድራማዎችና ፊልሞች ወደሚለቀቁበት ፕሎትቤት ቻናል እንኳን በደህና መጣችሁ። ክቡራንና ክቡራት፣ ዛሬ ደግሞ የተወዳጁን የወፍ ጎጆ ድራማ ክፍል 32 ይዤላችሁ መጥቻለሁ። እስካሁን ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁም በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ በቀጥታ አሁን ወደ ድራማው እናመራለን። ሀካን ዳሪያን ማጥመዱን እንደቀጠለ ነው። ስለ ሙዚቃ ምርጫቸው ካወሩ በኋላ እንዳንቺ ያለ የፍቅር ሰው አይቼ አላቅም አላት። በድንገት ግን ሂቦ ይቅርታ ጓደኛዬ፣ ከቅድም ጀምሮ ስልክህ እየጮኸ ነው ብሎ መጣ። ሰርዳር ነኝ አለ። ታውቀዋለህ ብሎ ስልኩን ሰጠው። ሰርዳር ዳሪያ አንተ ጋር ካለች አሁኑን ወደ ቤቱ ሰዳት፣ አባቷ ሆስፒታል ገብቷል አለው። ሀካንም ሰርዳር አውቆ መስሎት አልሰማህም ባክህ ስልኩን ዝጋው ብሎ ዘጋበት። ሀካን ወደ ዳሪያ ተመልሶ ሄደ። ዳሪያም ሰርዳር ለምን ደወለልህ ብላ ጠየቀችው። እሱም ስለ ባስኬት ቡድናችን ጉዳይ ሊያወራኝ ፈልጎ ነው ተይው ባክሽ ሲላት፣ እሷም እየዋሸህ ነው በድጋሚ ተጣላችሁ እንዴ ብላ ጠየቀችው። እሱም አይ ሲላት፣ ታዲያ ለምንድን ነው ፊት የተቀያየረው አለችው። እሱም በቃ ተነሽ ወደ ቤት ልውሰድሽ መሽቷል ብሏት ተነሱ። ለኢቦም አሸንፈሃል በቃ ቁልፉን ውሰድ ብሎ መለሰለት። ቱርካንና ነስሪን ሆስፒታል ውስጥ ተጨንቀው ሳለ ሶመር መጣ። አይዞሽ ሁሉም ይስተካከላል ብሎ አጽናናት። ነስሪን እዚህ ቆመን ምንም መረጃ ማግኘት አልቻልንም ስትለው፣ ከዋናው ዶክተር ጋር አውርቻለሁ፣ ኦፕሬሽኑ በጥሩ ሁኔታ እየተካሄደ ነው። ስለዚህ አይዟችሁ፣ ቱርካን አባትሽን እስከማውቀው ድረስ በጣም ጠንካራ ነው፣ አንቺም በሱን የወጣሹ እያላት እያለ ስልኩ ጠራ። ሚኔ ነበረች። ዘጋው። ቱርካን የት ነበርክ ብላ ጠየቀችው። እሱ ገና ከስራ መምጣቴ ነው፣ የሆነ ነገር ላምጣላችሁ ሻይ ውሃ ምናምን አላቸው። ነስሪንም አይ አያስፈልገንም፣ እነ ነዛት ሊያመጡ ሄደዋል፣ አሁን ይመለሳሉ አለችው። ሶመር ቱርካንን ደህና አትመሲም፣ ነይ እስቲ አየር ተቀብለን እንምጣ ሲላት እምቢ አለችው። ነስሪን ምንም እንኳን ትክክል ባይሆንም ቱርካን ዛሬ ከእህቶቿ ጋር ትቆይ አለችው። እሱም እረ በሚገባ ከፈለግሽ አሁን ልወስድሽ እችላለሁ አለ። ቱርካን ግን አባቴ እስኪወጣ ድረስ የትም አልሄድም አለች። ነስሪንም አሁን ላይ ከአባትሽ ይልቅ ለእህቶችሽ ታስፈልጊያለሽ፣ ይሄን ፈርተው ይሆናል፣ ሜሱትም ጭንቀት ውስጥ ነው፣ ሂጂ እስቲ አብረሻቸው ሁኚ፣ አባትሽ እንደወጣ አሳውቅሻለሁ ብላ አሳመነቻት። ሩቻን ቤት ገብታ ራት እየበላች ነው። ኦዙር መጥቶ በጠየቅሽ መሰረት ስለ ኒሃት እና ሚኔ አንዳንድ መረጃዎችን ሰብስቤያለሁ፣ ይሄውልሽ ይሄ አግዝሽ ይሆናል ብሎ ሰጣት። እሷም ሳዲቅ አደጋ አጋጥሞት ሆስፒታል እንደገባ ነገረችው። ሶመር ቱርካንን ወደ ቤተሰቧ ቤት እየወሰዳት አባትሽ ደህና ይሆናል አይዞሽ ውስጥ ይነግሮኛል አላት። ሚኔም ደጋግማ ስትደውል የስራ ስልክ አስመስሎ ጉዳይን ስጨርስ መልሼ እደውላለሁ ብሎ ዘጋው። ቱርካን ወደ ቤተሰቦቼ ቤት ከመሄዴ በፊት ወደ ቤት እንሂድ ያልጨረስኩት ነገር አለ አለችው። እሱም ልብስ ምናምን ልታመጣ ፈልጋ መስሎት ነበር። ሀካን ዳሪያን ቤት አድርሷታል። ዶኑሽ ድምጿን ሰምታ እየሮጠች ወጣች። ምንድን ነው ምን ሆነሽ ነው ስትላት፣ አባታችን ሆስፒታል ገባ አለቻት። ሶመር እና ቱርካን ወደ ቤት ሲገቡ ሩቻን ቱርካንን አባትሽ እንዴት ነው ብላ ጠየቀቻት። ቱርካንም አሁን አሳሳቢ ደረጃ ላይ ነው ያለው፣ ሰርጀሪ የተሰራ ነው አለቻት። አባቴ የሆነ ነገር ቢሆን ካጣነው ገዳዩ አንቺ ነሽ፣ ከጸጸቱ ጋር እንዴት እንደምትኖር ያስቢበት አለቻት። ሩቻንም እንደዚህ ልታናግሪኝ አትችይም፣ ክብር ይኑርሽ አለቻት። ቱርካንም ክብር የሰው ህይወትን በማጥፋት አይገኝም፣ ያንን ሁላ ነገር አድርገሽኝ እንኳን አክብሬሻለሁ፣ አንቺ ግን ህመማችንን እንኳን አታከብሪም አለቻት።
ከዛም ሶመር ቱርካን ነይ በቃ እንሂድ ሲላት ልቀቀኝ አለችው። ሩቻንም ቆየ ልቧን ትናገር አለችው። ቱርካንም ሁል ጊዜ የምታስቢው የበለጠ እንዴት ልጉዳቸው እያልሽ ነው። እኔና ቤተሰቤ ግን ይህ አይገባንም። ወደዚህ ቤት ስመጣ ከአንቺ ብዙ የምማረው ነገር ይኖራል ብዬ ደስ ብሎኝ ነበር። አንቺ ግን ከጥላቻ በቀር ልታስተምሪኝ አልቻልሽም። በልና ሶመር ብላ ወጣች። ምን እንደተፈጠረ ግራ የገባው ሶመር ሩቻንን በኋላ እናወራለን ብሏት ቱርካንን ተከትሏት ወጣ። ሶመር ቱርካንን ምንድነው የተፈጠረው እስቲ ንገሪኝ ሲላት ምንም የተፈጠረ ነገር የለም አትጠይቀኝ አለችው። አትጠይቀኝ ማለት ምን ማለት ነው? እናቴን እኮ የአባቴ ገዳይ የምትሆኚው አንቺ ነሽ ብለሻታል። ለምንድን ነው ብሎ ጠየቃት። እሷም በዚህ ገሃነም ውስጥ ብቻዬን እንደምሆን ነግረኸኝ ነበር። አሁን ምን አጓጓህ አለችው። እሱም ማወቅ እፈልጋለሁ አላት። እሷም እሺ በቃ እናወራለን። አሁን ግን የምፈልገው አባቴ ደህና እንዲሆንልኝ ብቻ ነው። በጣም ደክሞኛል። እህቶቼ ጋር ውሰደኝ አለችው። ሰርዳርና ሀካን ዶኑሽንና ዳሪያን ለማረጋጋት አብረዋቸው ቆይተዋል። ሰርዳር ሀካንን ያደረገው ነገር ትክክል እንዳልነበርና ዳሪያን እንደ ተራ ሴት ሊያያት እንደማይገባ ነገረው። ቱርካን እነ ዶኑሽ ጋር ደርሳለች። እህቶቿ ስላዩት ትንሽ እፎይ አሉ። ሶመርም አለ። ኦዙር ሩቻንን እብድ ነሽ እንዴ? እንዴት እንደዚህ ታደርጊያለሽ እያላት ነው። እሷ ማንም ሰው እንደሞኝ ሊቆጥረን አይገባም። ራሳቸውን እንደ ታማኝ ቤተሰብ ነው አይደለም የሚቆጥሩት። የዛን ቀን ምሽት እንዴት ሲሆኑ እንደነበር አላየህም? ያንን የማይረባ አጉታቸውን አምጥተው የማይገባኝ ይመስል ስለ ቤታቸው ሲያወሩ ነበር አለች። እሱም የማይመስል ነገር አታውሪ፣ እኔ ነኝ ሰውየውን መንገድ ላይ አግኝቼ ያመጣሁት አላት። እሺ ቱርካን ተሳስታለች እንበል፣ እንዴት ሄደሽ እናቷን ትናገሪያታለሽ? ባልተፈጠረ ነገር እንዴት ተጠያቂ ታደርጊያታለሽ አላት። እሷም ይሄ ዝም የሚባልበት ርዕስ አይደለማ አለችው። ይሄ ሰውዬ የሆነ ነገር ቢሆንና ምክንያቱ አንቺ ብትሆኚስ ሩቻን፣ የእነዚህን ሰዎች ፊት እንዴት ልታይ ነው አላት። እሷም እኔ ከማንም ጋር ችግር የለብኝም፣ ይሄ እንዲፈጠር አልፈለኩም ነበር፣ ግን ቦታቸውን ልናሳያቸው ይገባል። ከቤቴ ከካዝናዬ ስባሪ ሳንቲም እንኳን እኔ ሳላውቅ አይጠፋም። ይሄ ሌብነት ነው አለችው። እሱም ወርቁ እኮ የቱርካን ነው፣ ከተሰረቀም ከቱርካን ነው፣ ከሸጠችውም የራሷን ወርቅ ነው የሸጠችው፣ አንቺ አያገባሽም አላት። በዚህም ይበልጥ ተከራከሩ፣ ይበልጥ ተጣሉ። ኦዙር ስልክ ደውሎ የተፈጠረውን ሁሉ ለሶመር አስረዳው። ቱርካንም በቀናነት ብትሳሳትም የእናትህን ጭካኔ ማመን አልቻልኩም አለው። ሰርዳር ሀካንን እስካሁን እዚህ ምን ትሰራለህ? ለምን አትሄድም አለው። ሀካንም ለምን እሄዳለሁ? ከፈለግ ካንተ ሂድ አለው። በዚህም ሲጣሉ ሶመር በቃ ሁለታችሁም ሂዱ፣ ለሴቶቹን ያለሁላቸው ብሎ አሰናበታቸው። ቱርካን ሶመርን ከፈለግ ካንተም አብራቸው ሂድ እያለችው መጣች። እሱ ግን አይ እኔ ቆያለሁ፣ ላስፈልጋችሁ እችላለሁ አላት። ቱርካንም ሳይነግራት በድንገት የት ሄዶ እንደነበር ጠየቀችው። ከስራ ቦታ ደውለውልኝ ነው፣ አስቸኳይ ነበር አላት። እሷም በጣም ጥሩ፣ በቃ እዛ ተመልሰ ሂድ፣ እዚህ የሚያስቆይህ ምንም ነገር የለም አለችው። እሱም ቱርካን እንደዚህ ትቼሽ ሊሄድ አልችልም አላት። እሷም ለፍቺ ከማመልከትህ አንጻር ምንም ኃላፊነት የለብህም አለችው። እሱም ቱርካን ሁሉም ነገር በፍጥነት ነው የሆነው፣ ነገ ልነግርሽ ነበር አላት። እሷም ልክ ነህ፣ ሁሉም ነገር በፍጥነት ነው የሆነው፣ ጋብቻችን፣ ያንተ ፍቺ መጠየቅ፣ ሶመር ካንተ ጋር መታገል ሰልችቶኛል፣ እያረክ ያለውን ነገር ማየት አስጠልቶኛል። እኔን ከማግባባት በፊት የምትፈልገውን ነገርና እያደረክ ያለውን ነገር ራስህን ጠይቅ አለችው። እሱም በጣም ትክክል ነሽ፣ እነዚህን ቀናት እንለፍና ቁጭ ብለን ስለ ሁሉም ነገር በግልጽ ላወራሽ ፈልጋለሁ አላት። እሺ አሁን እሄዳለሁ፣ ምንም ነገር ከፈለግሽ ደውይልኝ፣ ደህና ደሩ ብሏት ሄደ። እነ ነስሪን ሆስፒታል በጭንቀት እየተጠባበቁ ያለ ዶክተሩ መጣና ኦፕሬሽኑ በጣም ውስብስብ ነበር፣ ነገር ግን አትጨነቁ፣ ሁሉም ነገር ጥሩ ነው። ከደም ቧንቧዎቹ አንዱ ተዘግቶ ነበር፣ ግን አሁን ላይ ለህይወቱ የሚያሰጋ ነገር የለም። ትንሽ በክትትል ውስጥ ይቆያል፣ ነርሶቹ ያናግሯቸዋል። ፈጣሪ ማረው እንግዲህ ሲላቸው ደስ አላቸው።
እነ ዶኑሽ በሐዘን ተኮራምተው ያለ የቤቱ ስልክ ሲጮህ ለማንሳት ተሯሯጡ። ነስሪን ነበረች። አባታቸውን ፈጣሪ እንደማረላቸው ከእንባዋ ጋር እየታገለች ነገረቻቸው። ሁሉም በደስታ እያለቀሱ ፈጣሪን አመሰገኑ። ነስሪን ቱርካንን አትዘኝ፣ ራስሽን መውቀስ ምንም አስፈላጊ አይደለም አለቻት። ቱርካንም እሺ በቃ መጣን፣ እስከዛ ቀድመሽ ካገኘሽው አባታችንን ሳሚልን ብላ ስልኩን ዘጋች። ሶመር ቁጣ ውስጥ ሆኖ በሩን በርግዶ ወደ ቤት ገባ። ይኸውልሽ ቱርካን ከሸጠችው በላይ ወርቅ አምጥቼልሻለሁ፣ ለዚህ ብለሽ እንዴት የሰው ልብ ትሰብሪያለሽ አላት። እሷም ወርቁን ገፍታ ጣለችው። ችግሬ ወርቅ አይደለም አዋርዳኛለች አለችው። እሱ ምን አይነት መርዝ እንደጋትሻቸው አይታይሽም? ያንቺ ስምና ክብር ብቻ ነው አይደል የሚታይሽ? ሌላው ሰው ባንቺ አይን አይታመንም አላት። እሷም አንተም እንዳባታት ትፍረድብኝ አለችው። እሱም ይገባሻል፣ ሰውን በማዋረድና በማሸማቀቅ ምንም ጥሩ ነገር አታገኝም አላት። እሷም የማደርገውን ነገር በደንብ አውቃለሁ፣ አቶ ሳዲቅ ማታ የልብ ህመም ስላጋጠመው ደስ ብሎኛል አለችው። እሱ እንደዛ ነው፣ ሌላም ከዚህ የባሰ እያቀድሽ ነው ሲላት፣ ቱርካንን ይዤ ወደ አንተ እየመጣን ነበር፣ ግን ስለ ሳዲቅ ስንሰማ ተመለስን አለችው። ሶመርም ቱርካን ስለምን ያወቀች ብሎ ጠየቃት። እሷም እውነታውን የምትጋፈጥበት ጊዜ ደርሷል፣ እንደ እድል ግን ዛሬ አልሆነም አለችው። እሱም በጊዜ ሂደት ማወቁ አይቀርም አላት። እሱም ተመሳሳይ ነገር ደጋግመን አናውራ እስቲ ብሏት ሊወጣ ሲል ቆይ አንዴ ብላው ኢንቨሎፕ እየሰጠችው ውሳኔውን ላንተ ለራስ ትቼልሃለሁ አለችው። ሶመርም ፎቶዎቹን ሲያይ ፎቶ የተነሳበትን ቀን በደንብ አስተውል፣ ሚኔ ከእንግሊዝ ከመመለሷ በፊት የተነሱ ፎቶዎች ናቸው። የኔ ቂል ልጅ አይንህን ግለጥ፣ ልጁ የኒሃት ነው አለችው። ሚኔ መጸዳጃ ቤት ውስጥ እያለች የኒሃትን ድምፅ ሰምታ ሶመር መጥቶ እንደነበር የሚያሳብቁ ነገሮችን በፍጥነት አስተካክላ ወደሱ ሄደች። ኒሃትም መርከብ ገዝቻለሁ፣ ማን ብዬ እንደሰየምኳት ገምቺማ። በአንዱ በኩል ሚኔ፣ በሌላው በኩል ደግሞ ዴኒስ፣ የልጃችን ስም። ለወንድም ለሴትም ይሆናል አላት። እሷም በልጄ ስም አያገባህም፣ ልታሳብደኝ ነው እንዴ? ይሄ ልጅ ያንተ አይደለም አለችው። እሱም ተይ እባክሽ፣ እንደገና ወደ ኋላ መመለስ አልፈልግም። አሁንም ቢሆን ህጋዊ ሚስቴ ነሽ፣ አትርሺው። ይሄንን ሶመር ሲያውቅ ጥሩ የሚሆን አይመስለኝም፣ ያሳዝናል። እንደኔ ባያውቅ ጥሩ ነው። አንቺ ደግሞ ትዳር ውስጥ ሆነሽ ከሌላ ባለ ትዳር ወለድሽ ቢባል ትልቅ ሀፍረት ነው። ልጁም ዲቃላ ባይባል ጥሩ ነው አይደል አላት። እሷም ኒሃት እባክህ እንደዚህ አታድርግ፣ ተረዳኝ፣ አላፈቅርህም፣ ላፈቅርህም አልችልም። ከዚህ ምንድን ነው ማግኘት የምትፈልገው አለችው። እሱ ምንም ግድ አይሰጠኝም፣ ዋናው ነገር እኔ አንቺን ማፍቀሬ ነው። በዚህ ሂደት ደግሞ አንቺም ታፈቅረኛለሽ አላት። እነ ዶኑሽ ሆስፒታል የሚወስዷቸውን ቅያሪ ልብሶች እያስተካከሉ እያለ ስለ ሩቻን ተነሳና እህቴ በዚህ ምክንያት ከሶመር ጋር እንዳትጣሉ ሲሏት፣ እሷም ቀድሞውኑ ጋብቻውን ሶመር እንዳልፈለገና በእናቱ ጫና እንዳገባት አሁን ደግሞ ሊለያዩ እንደሆነ ነገረቻቸው። ዶኑሽም የእነሱ መለየት የአባታቸው ልብ እንደማይችለውና እናታቸውን በጣም እንደምታዝን ነገረቻት። ቱርካንም አባታችን ሁሉም ነገር ለበጎ ነው ይላል፣ የዚህም የወርቅ ጉዳይ ለበጎ ይመስላል፣ በትክክለኛው መንገድ ይመራናል አለቻቸው። ሶመር ሚኔ ቤት መጥቶ ሲያንኳኳ ኒሃት በሩን ከፈተለት። ሶመርም እዚህ ምን ትሰራለህ ሲለው፣ ኒሃት ይሄ ቤት የሚኔ መሰለኝ፣ እንደዚህ አይነት ጥያቄ መጠየቅ አንተ አይገባህም አለው። ሶመር ሚኔ የታለች ብሎ ሲጠይቀው፣ ኒሃትም እረፍት እያደረገች ነው አለው።
ሶመርም ይሄ ፎቶ የእናንተ ነው ለወይዘሮ ሚኔ ስጥልኝ ብሎ ሰጥቶት ሲሄድ ሚኔ በመስኮት እያየችው ነበር። ኒሃት ወደ ቤት ሲገባ ሚኔም ሶመር ምን አለክ ብላ ጠይቀችው። እሱ እነዚህን ፎቶዎች በፍሬም እንድናስቀምጣቸው ነው የነገረኝ አላት። ሀካን ዶኑሽን በሞተር ወደ ሆስፒታል ሲወስዳት ሶመር ቱርካንን ለመውሰድ መጣ። ሰርዳርም የአባቱን መኪና በድጋሚ ሰርቆ ለዶኑሽ መጥቷል። ውዶቼ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮውን ላይክ ማድረግ እና ቻናሉን ሰብስክራይብ ማድረግ እንዳይረሱ። በተጨማሪም ያለዎትን ሀሳብ አስተያየት በኮሜንት አሳውቁኝ። ቸርን ሰንብት።